ተመልካቾች በዚህ በእግረኛው ሚዲያ ላይ ጋዜጠኛ ተክለ ሃይማኖትና በእለቱ በቀረበው አበባየሁ በተባለው እንግዳው መካከል የተፈጠረው ዱላ ቀረሽ ትዕይንት በማህበራዊ ሚዲያ በስፋት እየተንቀሳቀሰና አብዛኞቹን እያነጋገረ ይገኛል። ቃለ መጠይቁም ተቋርጦ በጋዜጠኛ ቁም ነገር አህመድ አሸማጋይነት ከእንደገና እንዲቀጥል ሆኗል። እስኪ የተፈጠረውን ተመልክታችሁ ደግሞ እናንተ ሀሳብ ስጡበት። አንገሪ ተነሳው ለምታሳየኝ ልብስ ነው እኔ ልቤ ነው ወታደር ልቤ ነው ኢትዮጵያ አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ ህግ ላስከብርበት ይኸውልህ እንበያላ አነሳም ሂድ ማዛቀው ቆይ አንተ ሰውዬ አሁን ገብቷል ወይስ መልስ አልተመለሰልህ እኔ እንዴት አድርጌ ላሳይሽ አሁን ቁጭ በል ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ እኔ በአካል እኮ ለብሰህ ያየሁህ ነው ህጋዊነትህን አረጋግጥ ፖሊ መከላከያ ነህ ወይ ነው የተባልከው አንተ ከባለስልጣናት ጋር የተጋጠገው ሚስጥር ነው አሁን ለምሳሌ ባስለ በመገባበት ጊዜ መታወቂያ ብታሳይ ያስከፍሏል ቅድሚያ ይሰጣል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠብቅብህም እየሰማኝ ነው መከላከያ ለሆነ ነው እየሰማኝ ነው ወይ አንተ መከላከያ አይደለም እኔ አንተን ሳቀ አደባባይ ላይ አሁን አንተ ስቶሪው አይደለም ይሄ ፒኤም ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለምሽን ያለው ስለዚህ ምን አፕሩቫል እንዲሰጥ ነው ፈልገው ከዚህ በለጠ ምን አፕሩቫል እንዲሰጥ ነው ፈልገው የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው ነው ይሄ ልብስ እንዳንተ አላሳይም እኮ አልኩ ይሄ ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል እሺ አርቲስት ነብረ ያዘው ይኸውል ወታደር ዘላላ አስተማጋ ዘየ ከአይሮፕላን ወርድና ገባላ እውነቴ ነው የምሬ ነው ያው እንዲህ አይና ይኸውል እንዲህ አይና ብቻ ስማ እኔ አያ እሺ ብላው አርጋው እስማ አውልዶ ፈስቅዱስ ስጠኝሱ የኔ ነው እሸረፍ በልና በስነ ስርዓትና ወለና ደከኝ በእውነት አይና አውጥቼ ኪስ ጋትቼ ነው ወክ አረጋለሁ ከዚህ ታዲያ ምን ላርግ እንደ ላሳይ ቁጭ በልማ እሺ ወታደረተ ላሳይ አራ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው አንቺ ምን ላርግ ቁጭ በል እየረበሸኝ ያለው እሺ እኔ እንትን ያልኩት ተግሊ ምንድነው